ጤና ይስጥልኝ እንኳን ደህና በድጋሚ መጣችሁ ወደ ቻናሌ። በዛሬው ቪዲዮ ይዤላችሁ የመጣሁት የ7 ቀን የመቀመጫ ማሳደጊያ ወይም ደግሞ የመቀመጫ ጡንቻ ማሳደጊያ ግሉት ማሳደጊያ እንቅስቃሴ ነው ይዤላችሁ የመጣሁት። 5 እንቅስቃሴዎች ይኖሩናል። እያንዳንዱን እንቅስቃሴ ለ1 ደቂቃ ነው የምንሰራው። መሃል ላይ የ30 ሰከንድ ረፍት ይኖረናል ማለት ነው። ዝግጁ ከሆናችሁ ቀጥታ ወደ ማታችን ሄደን ቻሌንጁን እንጀምራለን። እንቅስቃሴያችን የሚሆነው ግሉት ብሪጅ ነው። በጀርባችን እንተኛለን። እዚህ ጋር ሁለት ነገር ላይ ፎከስ እንድታረጉ ፈልጋለሁ። ብሪጅ ማለት ይሄንን ነው የምንሰራው። ይሄንን ስትሰራ ወደ ላይ መቀመጫችሁ ሲነሳ ማለት መቀመጫችሁን በደንብ አጠንክራችሁ ለመያዝ ሞክሩ። አት ዘ ሴም ታይም ደግሞ ሆዳችሁንም ጥብቅ አድርጋችሁ ለመያዝ ሞክሩ። ይሄ አጠቃላይ ሴክሽን ጥብቅ ማለት አለበት። ሌላ ደግሞ ስትነሱ የምትገፉት በተረከዛችሁ ነው። ከዛ ልክ እዚህ ጋር ስንደርስ 1-2 ሰከንድ እንይዝና ተመልሰን እንወርዳለን ማለት ነው። ግጁ ከሆናችሁ ለ1 ደቂቃ ነው የምንሰራው። ሌትስ ጎ።
good job 30 ሰከንድ እናርፋለን ቀጣይ የምንሰራው እንቅስቃሴ ደግሞ አሁን በሴም የሰራነው አይነት እንቅስቃሴ ሆኖ ማለት ነው እዚህ ጋር ከደረስን በኋላ ከዚህ ጋር ነው የምንጀምረው አንዱን እግራችንን ወደፊት ሌላኛውን እግራችንን ወደፊት ከዛ እግራችንን እንመልሳለን ይሄኛውን እንመልሳለን እንደመራመድ ማለት ነው እና መቀመጫችሁን አሁንም አጥብቃችሁ መያዝ እንዳትረሱ ሆዳችሁንም ኢንጌጅ አድርጉት ሂፓችሁ ሳግ እንዳያረግ ከፍ ለማድረግ ሞክሩ ማለት ነው alright ቀጣይ ደግሞ የምንሰራው ዶንኪ ኬክስ ነው በኦል ፎርስ እንሆናለን እንደዚህ ነው በዚህ ፖዚሽን ነው የምንጀምረው ከዛ እግራችንን ወደ ላይ ነው ከፍ የምናደርገው ይሄን ከፍ ስታደርጉ አሁንም መቀመጫችሁን አጥብቃችሁ ለመያዝ ሞክሩ ሆዳችሁንም አጥብቃችሁ ለመያዝ ሞክሩ መቀመጫችሁንም ሆዳችሁንም አጥብቃችሁ የምትይዙ ከሆነ እንዲህ አይልም ወገባችሁ ማለት ነው እንዲህ ነው የሚቆየው alright so let's go good job ባልሰራንበት ሳይድ እንሰራለን አሁንም ሆዳችሁን አጥብቃችሁ ያዙ መቀመጫችሁንም ልክ እዚህ ጋር ሲደርሱ አጥብቃችሁ ለመያዝ ሞክሩ ማለት ነው good job alright so 30 ሰከንድ ረፍት ቀጣይ ደግሞ የምንሰራው clam shell ነው በጎናችን እንተኛና ሁለት ይሄንን እግራችሁ ማለት ነው ይነካካል ማለት ነው እሱ ነው ፕሬስ አድርገን የምንነሳው ከዛ እንዲህ ነው የምንነሳው ስትነሱ እዚህ ጋር ይሄንን ወደ ውጪ ነው የምትገፉት መቀመጫችሁንም ሆዳችሁንም ወደ ውጪ ለመግፋት ሞክሩ ግሉታችሁ ወይም ደግሞ የመቀመጫችሁ ጡንቻ እስኪሰማችሁ ማለት ነው እና እግራችሁን ፕሬስ ማድረግ እንዳትረሱ የታችኛው እግራችሁ ላይ ማለት ነው
alright good job I hope ግሉታችሁ ወይ መቀመጫችሁ ጡንቻ እየተሰማችሁ ነው ብዬ ተስፋ አደርጋለሁኝ ባልሰራንበት ሳይድ እንሰራለን አሁንም እግራችሁን ፕሬስ ማድረግ ከተቃራኒው እግራችሁ ጋር ፕሬስ ማድረግ እንዳትረሱ እና እዚህ ጋር ስትደርሱ ደግሞ ትንሽ ለመያዝ ሞክሩ ለአንድ ለ2 ሰከንድ ማለት ነው መቀመጫችሁን አጥብቃችሁ ለመያዝ ሞክሩ alright በርቱ two more exercise ይቀረናል let's go good job ረፍት ቀጣይ ደግሞ ተመልሰን ወደ ብሪጅ የምንመለሰው በጀርባችን እንተኛና ቅድም እንዳረግነው ፕሬስ አድርገን እንነሳለን ከተነሳን በኋላ እዚህ ጋር 1 ወይም 2 ኢንች ያህል ሎወር አድርገን አሁን መልሰን ወደ ላይ እንይዘዋለን ማለት ነው ስለዚህ እንደ ፐልስ ነው የምንሰራው ይሄንን ፐልስ ማለት ነው ወደ ላይ ስትገፉት አሁን መቀመጫችሁና ሆዳችሁን አጠንከራችሁ መያዝ አለባችሁና በተረከዛችሁ ነው መልፋት ያለባችሁ ማለት ነው alright let's go ነበር አይ ሆፕ ይሄንን የመቀመጫ ጡንቻ ማሳደጊያ እንቅስቃሴ ወዳችሁታል ብዬ ተስፋ አደርጋለሁኝ አንድ ዙር ብቻ መስራት ቀላል ሆኖ ካገኛችሁት ሁለተኛ ዙር መጨመር ትችላላችሁ ሶስተኛም ዙር መጨመር ትችላላችሁ ወይም ደግሞ የመጀመሪያዎቹን ቀናት ከ1 እስከ 3 ያሉትን ቀናት አንድ ዙር ሰርታችሁ መሃል ላይ ያሉትን ቀናቶች ደግሞ ሁለት ሴት መስራት ትችላላችሁ ከዛ 5ኛ 6ኛ 7ኛ ቀናችሁ ላይ ስትደርሱ ደግሞ 3 ዙር መስራት ትችላላችሁ ማለት ነው ይሄንን ቻሌንጅ ጆይን ካደረጋችሁኝና ከመኮራችሁት እንዴት እንዳገኛችሁት ኮሜንት ሴክሽን ላይ አሳውቁኝ በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላም ቆይልኝ ባይ